ይህ ማልኮም ኤክስ ነው። ዩቲዩቡን ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ማልኮም ኤክስ የወቅታዊና ትኩስ መረጃዎች ምንጭ ነው። ይህ ማልኮም ኤክስ ኢትዮ ነው። ማልኮም ኤክስ ሰበር ዜና። ፍልስጤማዊ ተወላጅ ሼህ መሐሙድ ሐሰናት በሱዳን መንግስት ቁጥጥር ስር መዋሉ ታወቀም። የዶች ድምጽ በሚል ቅጽያ የሚጠራው ሼህ መሐሙድ ሐሰናት የፍልስጤን የጋዛ ተወላጅ ሲሆን ላለፉት 2 ዓመታት መቀመጫውን በሱዳን ማድረጉ ይታወቃል። ሼሁ በሱዳን በሚገኝ አንድ መስጂድ ኢማምና ኻጢብ ሲሆን ኹጥባውን አረቡን ዓለም ጨምሮም ዓለም በሚገኙ ሙስሊሞች መደመጥ ከጀመረም ሰነባብቷል። በሚያደርጋቸው ኹጥባዎቹ ተናፋቂ ከመሆኑም ጋር የዓለም ሙስሊም ወጣቶችን ቀልብ የሰበሰበም ነበረ ይባልለታል። በወቅታዊ ጉዳዮች ላይ በሚሰጣቸው አስተያየቶች ድፍረት በተሞላበት ንግግሩና ኹጥባዎቹ ከዕለት ወደ ዕለት ተናፋቂ ሆኖ መምጣቱ በሳውዲና ኢማራት ባለስልጣናት ጥርስ ሳያስነክስበት እንዳልቀረም ነው የተነገረው። በዚህም ምክንያት ሼሁ በሱዳን ታጣቂ ኃይሎች በቁጥጥር ስር እንዲውልም ተደርጓል። ፖሊስ ሼህ መሐሙድ ሐሰናትን ያሰርኩት እሱ በሚያሰግድበት መስጂድ መንግስትን በመቃወም ቁጥራቸው ከ500 በላይ የሆኑ ሰልፈኞች የተገኙበትን የተቃውሞ ሰልፍ ተሳትፏል በሚል እንደሆነ አስታውቋል። ፖሊስ ይህንን ምክንያት ያድርግ እንጂ በሰልፉ የነበሩ የዓይን እማኞች ግን ለጋዜጠኞች በሰጡት መረጃ ሼህ መሐሙድ የተመሰረተበት የሐሰት ክስ እንደሆነና ሰልፉ ላይ እንዳልነበሩ ገልጸዋል። የተከታተላችሁት የማልኮም ኤክስን ዕለታዊ መረጃዎችን ነው። ማልኮም ኤክስን ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ማልኮም ኤክስ የትኩስና ወቅታዊ መረጃዎች ምንጭ ነው።